ሰላም ጤና ይስጥልኝ። የሀበሻ ታሪክ በእስልምና ሃይማኖት የተነሱትን ገጸ ባህሪያትና በአረብ ሀገራት ስልጣኔ ያመጡትን የሀበሻ ገጸ ባህሪያት አብረን እንዳስሳለን። በስድስተኛ ክፍለ ዘመን የመንን ሲገዛ የነበረው ይሁዳዊው ንጉስ ዙነዋስ ክርስቲያኖቹን እያሰረ እሳት ጉድጓድ ውስጥ ይከት ነበር። ይህንንም የሰማው የአክሱሙ ንጉስ ኤላጽብሃ የጦር አበጋዙን አብርሃ ወደ የመን ሀገር ይልካል። አብርሃም ጦርነቱን ድል አድርጎ አሸንፎ የመንን ይገዛል። የየመን ሀገሩ ንጉስ ድርጊት ቁርአን ላይ ሱረቱል ቡሩጅ ላይ አስሐበል ኡኽዱድ ተብሎ ተጽፏል። የጦር አበጋዙ ሀበሻዊው አብርሃ መጨረሻና አሟሟት ሱረቱል ፊል ላይ ቁርአን ላይ ይገኛል። አብርሃም ጦርነቱን ድል አድርጎ ካሸነፈ በኋላ ይህንን በጠርብ ድንጋይ ጽፎ አስቀምጧል። አብዛኞቻችን የእስልምና ሃይማኖትን መጽሐፍ በቁርአን ነው የምናውቀው። የማናውቀው ግን ሁለተኛው ሀበሻዊው ስሙ መጽሐፍ እንደሆነ፣ ይህም የሆነው በአቡበክር ስዲቅ የእስልምና ሃይማኖትን መጽሐፍ አንድ ላይ ሲሰበስብ ስም እናውጣለት ብሎ ሲጠይቅ አንዳንዶቹ ስፍር እንበለው አሉ። ይህም አልተስማሙበትም፣ የይሁድ ነው ብለው ተውት። አንዳንዶቹ ደግሞ ሀበሾቹ መጽሐፍ የሚሉት መጽሐፍ አላቸውና መጽሐፍ እንበለው አሉ። ይሄንም ወደዱትና ሙጽሐፍ ተባለ። በእስልምና ሃይማኖት መጀመሪያ ድምፁን ከፍ አድርጎ አላሁ አክበር ብሎ አዛን ያነሳው ሀበሻዊ ቢላል ኢብኑ ረባህ እንደሆነም ይታወቃል። ቀደምት ሙስሊሞቹ ላይ በሀገራቸው በመካ ላይ ስቃይ የበረታ ሲሄድ ነብዩ መሐመድ ተከታዮቹን ወደ ምድረ ሀበሻ ሂዱ፣ እነሱ ዘንድ የሚከፋ ሰው የለምና ደግ ንጉስ አላቸው ብሎ ወደ ምድረ ሀበሻ ላካቸው። እነሱም ወደ ምድረ ሀበሻ መጠው ጥሩ አቀባበል እንዳገኙና ሁኔታው ሲረጋጋ ወደ ሀገራቸው ሲመለሱ መስክረዋል። በቁርአንና በሐዲስ የሀበሻ ቃላት እንዳሉ የሃይማኖት ተንታኞች ይናገራሉ። እንደ ምሳሌ ያቀረብኩትን ሐዲስ አብረን እንመልከት። كانت الحبشة يسفنون بين يدي رسول الله ويرقصون የስፊኑና የሀበሻ ቃል እንደሆነ ያስታውቃል። ትርጉሙም የሀበሻ ወታደሮች ጦርና ጋሻቸውን ይዘው ነብዩ መሐመድ ፊት ይዘፍኑና ይጨፍሩ ነበር ማለት ነው። የሀበሻ ቃል በቁርአን ላይ ደግሞ ሱረቱል ካህፍ ላይ እንዲህ ይላል فبعثوا بورقكم هذه إلى المدينة فلينظر أيها أزكى طعام ይህም ሲተረጎም የወርቅ ሳንቲሙን ላንዳችሁ ሰጣችሁ ወደ ከተማ ሱቅ ላኩትና የሚበላ ነገር ይዞ ይምጣ ማለት ነው። የወርቅ የኩምተዋ ደግሞ የሀበሻ ቃል እንደሆነች ተንታኞች ተናግረዋል። በስድስተኛ ክፍለ ዘመን ላይ የመን ሀገርን የገዙ የሀበሻ ነገስታት አራት እንደነበሩ በታሪክ ይታወቃል። እኒህም ንጉስ አርያጥ፣ ከሱም ቀጥሎ ንጉስ አብርሃ፣ ከሱም ቀጥሎ ሁለት ልጆቹ የክሱምና መስሩቅ እንደነበሩ ይታወቃል። ንጉስ አብርሃ በሀገሪቱ ላይ ትልቅ ለውጥና ስልጣኔ እንዳመጣ ይታወቃል። 11ኛ ክፍለ ዘመን ላይ አደውለ ነያህያ የተባለው የሀበሻ ሙስሊም ቤተሰብ የመን ላይ እንደገዙ እና በየመን ትልቅ ለውጥና ስልጣኔ እንዳመጡ በየመኖች ተመስክሮላቸዋል። በ10ኛ ክፍለ ዘመን ግብጽ ላይ የነገሰው ሙስሊሙ የሀበሻ ንጉስ አቡል ሚስክ ወይም ካፉር አልእኽሺዲ ነበር። ስሙንም ከእኽሺዲ ዳይነስቲ የወሰደ ሲሆን በሞሮኮ ሀገር ላይ የነበረው ፋቲሚድ ዳይናስቲ ግብጽን ለመውረር የተለያዩ ሙከራዎች አድርገው ነበር። ግን ይሄ ጥቁር ድንጋይ እስካለ ድረስ ግብጽን ልንገዛት አንችልም ይሉ ነበር። ካፉር አልእኽሺዲ ወደ 20 ዓመት የሚያክል ግብጽን ገዝቶ ካለፈ በኋላ ሞሮኮዎች ወይም ፋቲሚድ ዳይናስቲ ግብጽን እንደገዙ በታሪክ ይታወቃል። ስለዚህ ንጉስ በዛ ዘመን የነበረው ገጣሚ አልሙተነቢዕ የተባለው ብዙ የተለያዩ ግጥሞች ጽፏል። አንዴም ሲያሞግሰው አንዴም ሲሳደበው አይተናል። በ16ኛ ክፍለ ዘመን ላይ ህንድ ሀገር የገዛው ሙስሊሙ ሀበሻዊው ንጉስ ማሊክ አምባር ተብሎ የሚታወቀው ንጉስ ነው። ይህም ንጉስ በሀገሪቱ ላይ ትልቅ ለውጥ እንዳመጣ ይታወቃል።
እነዚህን የተለያዩ የሀበሻ ነገስታትና ገጸ ባህሪያት በታሪክ ወደ ኋላ ተመልሰን የዘከርን እኛ ሀበሻዎቹ የት ነበርን፣ ዛሬም የት ላይ አለን የሚለውን ጥያቄ ለማንሳት ነው።